ሚስት አግብተህ እኔኑ ሽማርገ እኔ ጋር እየመጣ የኔ ልዕልት እያልክ ስትጋይርክ የኔ ፍቅር እያልክ የምትኖረው ሰውዬ ጠፍተሃል። ደህና ነህ? እንዴት ነህ? ራሽን በአደባባይ ኖራም ባለጌ ይሄን ብላ አቤት 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 አንቺ ቁዝርቂት እንዴ ምን አደረኳችሁ? ይሄን መርገር ነው ሚዛ እየበላሽ ነው አይደል? በምንም አይነት ሁኔታ ሴት ልጅ እንድበልጥ አይ ሐሳብ ይታየኛል። ሳላስበው ለካ አፍቅሬሻለሁ አንቺን ሳስብ ቀን ሙሉ ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የናንተ ዋይዲቶም ዘና ፈታ የሚያደርጉ አሪፍ ቪዲዮችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ቁም ነገር እየጨበጣችሁ ዘና ፈታ ማለት ነው። እንደተለመደው ቤተሰቦች አንዳችሁም ሳትቀር ሁላችሁም ይሄንን ቪዲዮ ላይክ አድርጉ። 1000 ላይክ እናስገባው። አዎ ቪዲዮን 1000 ላይክ እናስገባው። ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቱንም ኦን አድርጉ። አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። መልካም ቆይታ ይመቻችሁ። ጌታ ቦም እንድትወዝዝ ትኩስ ነገር ምን አለ? ሚልክ አለ ሼክ ምግብ ላምጣልህ ፓስታ ይሄው ምንድነው ምን ላድርገው ፓስታ አላልክም እንዴ ሳልሳውስ ይሄው ሳልሳ አረ እዚህ ልጅ ድርቅና ነገር ምንድነው ይሄን ፕሮቲን ሼክ ትለዋለህ መች ነው የምትወፍረው እንጂ ምን እባክህ ተሳስቼ እኮ የሴቶቹን ገዝቼ አረ እባክህ አዎ የሴቶቹን ሽጠውልኝ እኮ ነው በቃ ላስቀይረው በቃ እሺ አስቀይረው ሰማኝ በለው ነው ነይላል ዲኳላ ምን እያረገ ነው? ዋ ምን እያረክ ነው? ፈት አካውንትን አንቀሳቅሶ ብሎ እያንቀሳቀስኩት ነው። አሬ ጉድ ሀገር ይሄ ደንበጃ የጉድ ሀገር ከእንዲህ እንዲህ እያረገው ነው። አቤት 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 አንቺ ቁዝርቂት እንዴ ምን አደረኳችሁ? ይሄን መርገር ነው ሚዛ እየበላሽ ነው አይደል? እንዴ እንቂት ያሳበጥሽው ምን ነው? እኔ ከፍዬ ለበላሁት ደግሞ እንደዚህ መሆን አፈር በበላሽ ኮክንያም ትልቅ ሰው አይደላችሁ እንዴ እንደዚህ የሚያቀል? ዝም በይ አንቺ። እንደው ግን የት እየሄድሽ ነው የምትበይው? ከሚገኝ በጣም ፍቅር ቀንሰዋል። ፍቅሬን ለመግለጽ አበባ እየሰጠሁሽ እንዴ ምን ፍቅር መቀነስ? ምንድነው ይሄ? የደረቀ አበባ ነው የምትሰጠኝ? እሺ በቃ ለምን አልዘፍንልሽም? ከፈለክ ማለዳ ቆይ ላዘፈን ዘፈንልሽ ማለዳ ጠዋት ደማምቃ ሌላ ዘፈን ቀይርልኝ። ማለዳ አልበዛም እንዴ? ምንድነው ማለዳ? የኔ ስም አይንጋብሽ። አንተ ምሰብስ ነው ማለዳ የጠበስከው ሌላ ሲል ሲጀመር አኒ ብለሽ አንዴ ተዋወቅሽኝ። እኔ እንኳን የሚገርመኝ ማለት ነው ወይ አዲስ አበባ ከዚህ ሁሉ መኪና ይኸው ከዚህ ሁሉ ፎቅ እንደው አንድ ክላስ ለኔ አንድ መኪና ለኔ አረ ጎበዝ እንዴ! ቆምጣጤ በእንግሊዘኛ ምን እንደሚባለው ምን ጥያቄ ሆኖ ነው? ልጣጩ ላይ ራሱ እንኳን ኖ ሹጋር ኦሬንጅ ኦ ማይ ጎድነስ ዩ አር ሶ ፋኒ አንተ ይኸውልህ ቆምጣጤ በእንግሊዘኛ አቼቶ ነው የባሳጣምጣ እንዴ አሁን በእንግሊዝኛው ስትጫወቱበት ሳይ የዱሮ ቀልደማይ ነው መሰለኝ። በጣም ይገርምሃል ያስታውቃል ሽበታው ተተሃል ላይቭ ነው እንግዲህ ቆሞ እኮ አይጠብቅም ይቀደዋል እድሜህም ይቆሳል በት ብለህ ታገባል አንተም ይሻልሃል እውነት ነው። ትዳር ያማራትን ካገኘ ሁለት በሬ አርደህ ደግሰህ ትሄዳለህ ሚስትህን እንደው መድኃኒዓለም ሁላችንም ሳይለይ ሳይነጥል ሳይጎነጥል በለዛ አድርሰን እንደው ለዛ ከደረስን ግን እግዚአብሔር እንደው ለዛ ካደረሰን ይሄን ቪዲዮ ለመስከረም አድርሱልኝ። እንደው መስከረም 2018 ነው ባክሽ ቃስ ብለሽ ጥቢልን። እንደው ቃስ ብለሽ ጥቢልን ባክሽ። 2017ን ጠባሽ አይደለም የሚባለው አለብሽን እንደው 2018 እንደው ባክሽ ነው እንደው ባክሽ ኑሮም ተወዳል ቃስ ብለሽ ጥቢልን እንደው በመድኃኒዓለም እንደው አድርሱልኝ እንደ መስከረም ይሄን 2017 በጣም እስቲ ወደ ኋላ ተመልሰን ስናስበው
በተለይ ኢትዮጵያ ውስጥ ያለን ሰዎች በቃ በጣም ከባድ ጊዜ ነበር። በጣም ኢኮኖሚው በጣም በቃ ይሄ እንደዚህ ግራፍ ወደ ላይ ከፍ ያለበት ደግሞ የጊዜው ሩጫ ምናምን ኤቭሪቲንግ ልክ ያለውበት አመት ነውና 2018ን የሰላም ያደርግልን። እስኪ ረጋ ምንልበት ያደርግልን። በእውነተኛ ታሪክ ላይ የተመሰረተ ይላል። ታውቂው ማማ በጣም የምወደው ጓደኛዬ ነው። ሹፌሩ ያዝልኝ ልበለው። ወይኔ ቤቴ እንደማለፍኩት። አይ ከኪሴ ያለው ደግሞ 20 ብር ነው። የእነዚህን ሰዎች ሂሳብ ደግሞ ቀድሜ ከወረድኩኝ ግድ መዝጋት አለብኝ። ምን ይሻለኛል? በቃ ዝም ብዬ ከሚወዱ ልሄድና ቤት ቀየርክ እንዴ? አለፍኩት እንትን ለስራ ላለመክፈል ነው። ብራዘር ያዝልን የሶስታችን እሱንም ጭምር ቆለፈው ብራዘር። በቃ ኧረ ችግር የለውም። ቴንኪው ወጄ በጣም ነው የማመሰግነው። እኔ እኮ ከፍል ነበር ኖርማል ነው። ቴንኪው ባይ በቃ ብራዘር እስኪ ያዝልኝ ማቸው ያዝ አጋጥሞት የሚያውቅ ይላል። ራሷን ግቢ ውስጥ እንዳስገባት አይ እንደ ኋላችሁ ወሮ በላ ብዙ ጊዜ የቪዲዮ ቢገባቸው ወንዶች ናቸው። ልጅ ሆነን ኳስ እየተጫወትን ሰፈር ውስጥ በቃ ድንገት ኳስ ጎረቤት ቤት የሆነ ቤት አለ ብቻ ሰፈር ውስጥ የሆነ ሙሌ የሚዘጋ ምናምን እዛ ኳስ ገባ ማለት በቃ ስቃይ በቃ ያልሆነ ነው የሚሉት። ብርጭቆ ሰብረህ እንደዚህ አድርገው ምናምን ኳሱን ለማግኘት በቃ በአጥር ተንጠላጥረ ምናምን የሚያውቅ ያውቀዋል። ከናልሽ የኔ ልጅ መንገድ ዳር ተቀምጠሽ ይሄን ወንድ ማለት አግዳሚ ያሳጣሽው አይደለ? ይሄን የፈረስ ጭራ ቀጥለሽ ምን አገባውት? ሲጀመር እንኳን የፈረስ ጭራ ያዙ ጭራ በቀጥልስ። ኧረ መድኃኒዓለም አንቺ ሰው ትልቅ ሰው አይደለም እንዴ? ዝም በይ አንቺ ኮክንያም። እንዴው ከኔና ካንቺ ማን በልጦ ነው እኔ የፈረስ ጭራ ቀጥለሽ እንጂ አንቺ ኮክንያም ነግሬሻለሁ። ምን አጫልኩ ያላውዲን ውሻ ሞቶ ለክሶ ስትሄድና ውሻው ሞቶ አጫልኩም ኧረ በቃ ማደርሰው ማደር ውሻቸውን የሞተው ተረጋጉ በቃ ማለት ውሻ ሞቶ ምን ብለው እንዳያዝሉ እኔ ከርዳታ ውሻ ያለው እኔም በውሻ ፋንታ ይውሰዱኝ ነው። አንተ በላም ያልክበት እኔ በጣም ጠግቤያለሁ። የኔ ልጅ አንተ ብላለች። አባት እኮ አባትነት ትልቅ ነገር በጣም ርቦኝ፣ ነገር ግን ልጄ ሲበራ ሳይ ራቤን እረሳዋለሁ። ዋው በዚህ ምድር ላይ ከልጅ በላይ ምን አባል ምንም እውነት ልጄ መብላት ውስጥ እኔ ጠግባለሁ። እውነት ነው። ይወዳል። እድለኛ አባት ነው የለ በጣም ጠገብኩ ያልኩበት ማርም ማለት ነው ማለት እንኳን ጠገብቼ ነው። ምንድን ነው የወጡት ፋዘር? አይ የበላኸው የባቄላ ሽሮ ነው። ባቄላ ደግሞ ስጋን ይተካል። እኔ ደግሞ እንቁላል በላ። ቻው ቼልሲ፣ ቻው ቼልሲ፣ ቻው አያልቅበት በሽሮ ድርግም አድርገው የልጃችን ወደ ደግሞ ይሰክሱናል። አባትነት ምናምን ወጂ ባባዬ ኔንቲ ባት ውጣ አልወጣም ማነህ ቲክቶክ 3 ጊዜ ውጣ አልወጣም። ችግር ምንድነው? ቫይራል ውጣ አልወጣም። ወጂ ማማዬ ኔንቲ ባት ውጣ አልወጣም። ይሉ ቫይራል ለመውጣት ነው እንደዚህ የሚጠበጠበው።
ቪዲዮ ላይክ ያላረጋችሁ ሁላችሁም ላይክ አድርጉ። እስኪ ይሄን ቪዲዮ ቫይራል ይውጣል። ላይክ ሁላችሁም። እሺ ማማ ዛሬ የምንማማረው ሂሳብ ነው። እሺ አለሜ እሺ መቀነስ ነው የምንማረው መቀነስ ነው። ወይ መደመሩ ሳይገባኝ ለዛሬ እንቀንስና ወደፊት ደግሞ እየደመርን እንሄዳለን። ምን ችግር አለው? እሺ አለሜ እሺ እንቀንስ። ለምሳሌ እርስዎ በስንት ዓመተ ምህረት ተወለዱ? መምህር የላቀው ከበቅሎ ወድቀው እግራቸውን ሲታሹ እኔ ድንቦሽ ማለት ጀምሬያለሁ። በዓመተ ምህረት ይንገሩኝ እንጂ ማማ እኔ መቼ ተወለድኩ? 1959። ስለዚህ አሁን ስንት ዓመት ሆኖ ማለት ነው? 15 እንዴ የተወለዱት 1959 ነው። አዎ አሁን ደግሞ 2017 ላይ ነው። እውነት ነው። ስለዚህ ስንት ዓመት ሆኖ ማለት ነው? 15 እንዴ 1959 ተወለዱ። አሁን 2017 ላይ ነው። ስለዚህ ከ2017 59 ሲቀንሱ ስንት ይሆናል ማለት ነው? 15 እንዴት ሆኖ ማማ? ቆይ ተረጋጋ ልጄ፣ ካም ዳውን። እንግዲህ እኔ ከተወለድኩ ነፍስ እስካው 15 ዓመት ኖርኩ። ያዝልኝ ልብ በል። ነፍስ ታወቅኩ ጀምሮ ያለውን ግን ኑሮ አይበለው እድሜ አይበለው ክጄዋለሁ። ኦልሬዲ ዲድ። እንዴ ለምን? ዞር ስል ፖለቲካው፣ ዞር ስል ዘረኝነት፣ ወዲህ ስል ጦርነቱ፣ ወዲያ ስል ሰው ማማቱ፣ ዶላር ጨመረ አልጨመረ፣ ጦርነት ተጀመረ አልተጀመረ እያልኩ የኖርኩትን 43 ዓመት ተሆነ ኖረሽዋል እያልከኛለሁ። ይመጭ እንጂ እኔ ያለ ጥርጥር 15 ዓመቴ ነው። እንዴ እድሜ ሊያጠራጥረኝ ምን ቀረው? እንደዛ ከሆነ እኮ ማሚ ሳይሆን ሚሚ ልሎት ነው ማለት ነው። እንዴ ለምን ጋሻ አትለኝም? አንተን ታስደሰተ ምን ይላል ይሄ ሰንጠረዥ? እንዴ ለጥብጥ እኔ እኮ ከበሬው ድላህ አስተማሪ መቀየር የሚያቀታይ መስሎ ነው። እኔ ሰንጠረዥ እንደውም አላስተምሮትም። ይሄ ጎይ ይሄ ስታጋሊኒ ቫቤኒ ዲስክራዚያቶ ተስታጋሊኒ ጨርቅ ያርግልህ ማለት ነው ትርጉም። ነፍ ፈረንጆች ተሰብስበው ካሜራ ሌላ ያብለጨልጩ ጀመር። እነዚህ ፈረንጆች ማን መስያቸው ነው ብዬ በጣም ግራ ገብቶኝ ዞር ስል ጓደኞቼ ሆዳቸውን ይዘው በሳቅ ድክም እያሉ ነው። ምንድነው ነገሩ ብዬ ወደ ጓደኞቼ ጠጋ ብዬ እነዚህ ፈረንጆች ማን መስያቸው ነው ምናምን ስላቸው ለካ ነገሩ የወገቤ ጎበጥ ማለት የአይኔ ወደ ውስጥ መግባት ያፍና ፍንጭ ወደ ውጭ መውጣት ከሰሜን ተራሮች የመጣው ጭላዳ ዝንጀሮ መስያቸው ኖሯል። ኦ ማይ ጋድ እያለም ያለቅሶ ሰውዬ ትዝ አለኝ። ቀልድ ነው። ለዛም ሊወዳደር ነው ቀልድ ብሎ ይዞ የመጣው። ይሄ ለራስ እንኳን ማሰብ ያስጠይቃል። ይሄ ወንጀል ነው። ወይማ እኔ ላሻግርሽ ነኝ። ማነው ደግሞ አንተ? እስኪ ዞር በል። ማነው ደግሞ አንተ? ኧረ እኔ ላሻግርሽ ራሴ መሻገር እችላለሁ። ወግድልኝ። ነይ መኪና እንደገኝ ማላጣ ሌባ አውቄ ባለው ትን ስልክ አይተህ ነው ልሰርቀኝ። ሌባ ሄዳልኩ እኮ ሌባ አውቄ ባለው ሄድልኝ። እዚህ አካባቢ ሰው አለ እንዴ? ምን ፈልገሽ ነው? ባጃጅ ፈልጌ ነው ልጅ። ባጃጅ ፈልገሽ ነው? አዎ። የት ለመሄድ ፈልገሽ ነው? ዳኪ ሆቴል። ዳኪ ሆቴል? አዎ። ነግብሽ አስለሽ እሺ ልጅ ተባረክ የኔ ልጅ። ምን እንደምታረጋው አታ እያየን ዳው የኔ ልጅ። አረ ቀስ አድርገን ዳው ልጄ። እየሄድን ነው እየደረስን ነው። እሺ የኔ ልጅ ታዲያ ቀስ አድርገን ዳው እንጂ። እሺ አረ ቀስ ነይ ደርሰናል። ደረስን? አዎ ደርሰናል። ተባረክ የኔ ልጅ። ስንት ብር ነው? 100 ብር። ቻት። እሺ አመሰግናለሁ። አይናው ድራማ ነው ግን ብሮ ምን እያስተላለፍክ ነው? ቅድም ዛጋ መንገድ ላሻግርሽ ሲላት እምቢ ስላለችው ነው። ላይክ ባጃጅ ስትመጣ አሁን እንዳደረገ ያደረገው አካል ጉዳተኞች ጋር በተያያዘ ይሄ ቀልድ አይደለም። ይሄ በጣም የሚያሳፍር ተግባር ነው። የሚያሳፍር ቪዲዮ ነው። ማየት የማትችል ሴት እንግዲህ ብትጠራጠር መብት አላት። ምክንያቱም ማየት አትችልም፣ ሰው መጠራጠር ትችላለች። ሰው ጠብቃ አካል ጉዳተኛ ሆና እንደዚህ ያደረገችን ሴት ባጃጅ ላይ እሱ በቤቱ እንትን ማድረጉ ነው ያለውን መወጣቱ ነው። ግን ትክክል ያልሆነ ነው። ይሄ ሙሉ በሙሉ ትክክል ያልሆነ ቪዲዮ። ወንድ ልጅ በምንም አይነት ሁኔታ በሴት መበለጥ የለበትም። እሺ በምንም አይነት ሁኔታ ሴት ልጅ እንድበልጥ አይ አስተሳሰብ ሐሳብን የሰረብ ላይ ነው ምንድነው? እንደዚህ ወደዛ ሲል የምታይ ሴት ጋር እንዲ ቁልቁል የምታይ ሴት ጋር ሆነ በምንም ሴት ልጅ ልትበልጥ አይገባም። ሳላስበው ለካ አፍቅሬሻለሁ አንቺን ሳስብ ቀን ሙሉ ወላሂ ይገፋው አትፋበላል ቆይ አጥፋው እስኪ ናምታይ ወላሂ ከፈታሻ ወንስ ኢራ መነጽር ያምቀ መነጽር ኢፌክት ሊያደርግ ነው ጭራሽ። ሰው እኮ ያለው ኮንፊደንስ ሌላ ታሪክ። እዚህ ቪዲዮ ላይ ኮሜንት ልክ ስገባ ብዙ ጊዜ ቪዲዮዎች ሳይ ኮሜንት አነባለሁና ምን ይላል መሰላችሁ? ሴት ልጅ ነችና እኔው ልጅ አልጨረስኩም አልስቅም ብላ ነበር። እኛ ግን ስቀናል፣ ምንም ማድረግ አንችልም። ሚስት አግብተህ እኔኑ ሽማ አድርገህ
እኔ ጋር እየመጣ የኔ ልዕልት እያልክ ስትጋየርክ የኔ ፍቅር እያልክ የምትኖረው ሰውዬ ጠፍተሃል። ደህና ነህ? እንዴት ነህ? ደህና ነህ? እንዴት ነህ? ራሽን በአደባባይ ኖራም ባለጌ ይሄን ብላ አቤት አረማመድ ሹፉልኝ። ዝናብ ዘንቦ ሁሉም በዚህ ነው ሄደው በተረከዘ እቴን አቤት የሚሮጡት ለምንድን ነው? የዚህ የሌለ ነው። እቴ ክረምት እኮ አዲስ አበባ ላይ በጣም ከባድ ነው አይደል? በጣም ከባድ ነው። አሁን እንደው ትንሽ ይሻላል ስንል አሁንም ብሶ ቁጭ አለ። አስፋልቱ ምኑ ሀይቅ ነው የሚሆነው። መሻገር ከባድ ነው። እንደውም ለአንዳንድ ሰዎች የስራ እድል ይፈጠራል ተሸክሞ ማሳለፍ ምናምን። ግን እነዚህ አይታችኋቸዋል ሲሻገሩ እንትን ነው የሚመስሉት። ፒንግዊን የሚባሉት የወፍ ዝርያዎች አሉ። አይ ውሃ ውስጥ የሚኖሩት እንዲህ እያሉ እሉን እንግዲህ ወፎች ዶሮ ምናምን እንዳይመጣ እኮ ነው። እሺ ማዘር ስማርት ናቸው። ድሮ ልጅነታችን ላይ እኮ ስንት ዓመት ስንት እድሜ ተቀንሶብናል። ቁጭ ብለን እህል ስንጠብቅ እቺ እህል አንድ ወፍ ቢበላት ውጭ ቁጭ በልና ጠብቅ እንባላለን። ቁጭ ብለን ማዘር የዛኔ እንደዚህ ስማርት ብትሆን በስፒከር አንዴ ቁጭ ያደርጋል። እንዴ ቤቢ አጎቴ ፕሮፌሰር ነው አላልክም እንዴ? እዛ ጋር ምንድነው ሰው የሚጠራው? በእናትሽ ያሳዝናል። ደሞዝ አልበቃ ሲለው እኮ ነው ረዳቱ ነው እየሰራ ነው። ኦኬ ለዛ ነው ረዳት ፕሮፌሰር የሚባለው። ቻርጀርስ በሆን ጓደኛሽ እንደሆን ትመርጪ ነበረ? አዎ ጭራሽ ቻርጀርማ ለህይወት ያስፈላጊ ነሽ ማለት ነው። ሊፕስቲክ በሆን ጓደኛሽ እንደሆን ትመርጪ ነበረ? አዎ ሊፕስቲክ ሆነሽ ጓደኛዬ እንድትሆኚ ካመረጥኩሽ ምን ያግደኝ? እሺ የዝንብ መግደያ ጭራስ በሆን ጓደኛሽ እንደሆን ትመርጪ ነበር? ጥያቄ አለ። አሁን ዝንብ አይደለሽ፣ እንደ ዝንብ አናቴ ላይ ትወጫለሽ፣ እንደ ጭራ ከኋላዬ ትከተኛለሽ። ይሄማ ምን ጥያቄ? ያው ነሽ። የአፋር የገፈራ እርቅ ጭፈራ ላይ ሰኔ 23 ይላል። ጫቱን እያያችሁ ነው። ምን አይነት ጉድ ነው? በንጋታው እርቁ ይደገም እንዳይባል በምርቃና ነው የታረቅነው። እርቁ ይደገም እንዳይባል ሩቱን ተደገሰ የተባለው ሰርግ ገና በሳምንት ይኸውልሽ ጭስ የሰማው ነገር አለ። የሆነ እነ ማዘር ምናምን ሲያወሩ የሰማሁት ነገር አለ። ጂም አታስገባ ተባለ። ይኸውልህ በሳምንቱ ገና በ3 ሚሊዮን ብር አውጥቶ የደገሰውን ሰርግ ጂም አታስገባ ይቅርብ ተባለ። አሻፈረኝ። እኔ ባለቤቴ ስፖርት ስላለኝ አለ ጂም አስገባት። ከዛ በኋላ ጂም እንደገባች ጂም ትሬነሩ ማለት ነው 3 ፑሽ አፕ ሰራ በቀኝ እጁ በአንድ እጁ ተደመመች። አፈሳ አስገባት። የ3 ሚሊዮን ነው በ3 ፑሽ አፕ ይታይ። የኔ አራታው እንዲያላችሁ የጂም ስማታት እንዴት ነሽ? ሰላም ነው? ወይ ጂም ትሬነሩ ስለ ራሱ ነው የሚያወራው። ትሬነሩ ሰክሮ ስትል ስገባ አልኮል አምጡልኝ ቁስሉን ላጸዳ። ደበል አድርጊው። ሊጠጣ ነው። የሰው ገባኝ። ስልኬን ተሰርቄ እንዴት ሆንሽ ብሎ ሲጠይቁኝ እጅ ወደ ላይ መማረክ ነው። እጅ ወደ ላይ መማረክ ነው። እስቲች መኪና መልክ እንስራ። ኤክስን መንገድ ላይ በእግሩ እየሄደ ስታገኘው ይላል። እንዴ ጭራሽ የኔ ጉድ ነው እንዴ! አንተ ዘንድሮ ምድረኛ ነህ ዘንድሮ። እንዴ እቺ ጫማ እስካሁን አለች። ኧረ ተው በእናትህ ተለወጥ። አንተ ምንድነው ደግሞ ትናገሪያለሽ እንዴ? የልጁን ገንዘብ በዝብዘሽ አሁን ቀን ወጣልኝ ብለሽ ነው እንደዚህ የምትሆኚ? አንተ ምን አገባ? አንተ ምን ቤት ነህ? አንተ ምን ቤት ነህ? ድሮም ይኸውልሽ ቀን ወጣልኝ ብለሽ እንደዚህ ነው። እኛም መኪና እንገዛለን አንድ ቀን። እሰይ እግረኛ ምረግረኛ። እሰይ እኔ መኪና አለኝ እግረኛ። ያቢ ይቺ መኪና እናስገባት። እሺ ልትሸጥ ስለሆነ እናስገባት። በሚሸጥ መኪና ራቸው ወራዳ ፈረንጇ ኬት አምጥታ ነው ላይ ትኛ እንደዚህ
እንዴ አበሾችም እንዴ አልጨፈሩ ዋው አፋርኛ ጨፍራለች እቺኛዋ ደግሞ ማዘር ለዘረኝነት የማይመች አንድ ሰው ይንገሩኝ እስኪ ኃይሌ ነው ስሙ ትግሬ አወራሩ ጎጃሜ ትውልዱ ኦሮሞ ስራው የጉራጌ እስጢፎ በአርባ ምንጭ ክሊፕ ሊሰራ ነው እሱን ለሚያደንቁ ድምፅን ሲያሙ ግን ምንጮቹ ይደረው ድምፁን ሲሰሙ ምንጮቹ ደረቁ እንደዚህ አይሉም እነሱ ከዚህ ከወገብሽ አረካት ወገብሽ ተቀንጥሰሽ በከላይ ላይ ወደዛ ዞር ብለሽ እኔና አንቺ ዛሬ ወደዛ ትጥብኛለሽ እግሬ ላይ እንትን አትበይ እንደዚህ እየሰራ አይደል ወደዛ ዞር ብለሽ ስራ ላንቺ ብዬ እኮ ነው የምሰራው እኮ ዞር ብለሽ ላንቺ ብዬ ስራ አሰሪም እንዴ ለኔ ብለሽ ይሄንን ላንቺ ብዬ እኮ ነው ሰው እንዳይነካሽ ብዬ እኮ ነው ደሞሮ እንዴ ምን ዳለ በዚህ ኪሎ ምሽካ ሳባ ወገብሽ ይበጠሳል ታይ ተቻለሽ እኮ ይቀላል ነው አንቺ ታይ ባለንስቲ ሞክሪ አይ ማዘርን ወገብ በሽተኛ ልታረግ እኔ ለራሴ ወገቤ ያመኛል በሽተኛ ነው ወገቤ አንድ ሰው ቀና ብሎ ይሽ እኔን ብቻ መጥራት ነው የሚጠበቅብሽ እሺ እንደዚህ አይሉም እነሱ ከዚህ ከወገብሽ አረካት በይ ሚካኤልን እንደቀጥለሽ እኔ መታሻለሁ እንዴት ቀጥለሽ እንዴ ይያለ ነው ወገቤ ሴቶች ነው የሴቶች ስፖርት ነው በኋላ ያምሻል ጀርባሽን አሬ ዛሬ ውጤት መስል አረ ሊቪ አረ ሊቪ ኳስ ክድከት አረ ይሰው አያሳልፈንም በዛ አምሽተን መተንማ አያሳልፈንም በእናት ይገተት ነው ተገኘ ነገር ነው ወይ ምንድናችሁ ሰላም ነው አቦኩ አረ መታወቂያ አምጣማ በዚህ ሰዓት እዚህ ሰፈር ምን ይላል እንዴ አረ ኳስ ይላል እንዴ ኳስ ትላል እንዴ እንዴት ነኝ እንደዚህ ነው ይዘናጋሽ አሎክስ ተችታጅ ኮይ ጋሽ ከበረጅ ኩን አረ ተወሱ እንዴ እንደዚህ እያልን አገር የጨረስ ብቻቴን ይለም የቴም ምን ይሰ ምንድነው አንተ ደግሞ ፎቶን ግን ጥላዋል ዲጂታል አዲስ ፎቶ ያስ አከና እንዴ አከ ይሄ ነው እኮ ተመዝግቤዋለሁ እኔማ ቪዛ እኮ ቪዛ የሚባለው ይሄ እኮ ነው አይደል? አገር ለአገር ነው የታበቀ ከሞራስ ከሞትሷል አታምሽ ያው መታወቂያ ባትይዙ አትገቡም ነበር። እናውቃለን። አብሹ ጋሽ ተሰቅሱ ሰው አንተ እሺ አንተ በተለይ አንተኛው ልትጣጣ እሺ እነግረዋለሁ። እሺ ጋሽ በቃ ዘላለም እነዚህ ጋር በለው ውቀጠው የታባቱ ማዘር የህንድ ፊልም ምንድነው? ዝም ብለህ ቁም። ሄሎ አስታወሽኝ? ባንቺ ምክንያት መሰለኝ 10 ዓመት ሙሉ ተሰረ የነበረው ዛሬ ልጅሽ እጅ ላይ ገብቷል። ሸንከር ልጅ አንድ ነገሩና ነፍስህን ነው ሰባተኛ ሰማይ ምልካ ሞቶ በንከራንከር እሱ ደግሞ ምን ማለት ነው? አንተን ገድዬ መንግስት እንጀራ በላለሁ ማለት ነው። እገላችኋለሁ። እማዬ መጣው እገለዋለሁ። ሜሪ ፔሪ ላኪ ወይ ለማረገው ነገር እቀበለኝ መጣውላችሁ። ልጄ ገና እሱ እንዲህ ብሎ እስኪደርስ ያው አመለጠ እንደ እየበሉ ስጋውን ለመንገደኛ ወስዶ ሰጠው ዝም ብሎ። ኧረ ጓደኞቼ ባሉ እስኪ ያሳየኝ እነሱ ከነ እንጀራ ምስኪን የኛውማ ሐውልት ሆኖ ነው የቀረው። እንዲህ ብሎ ማመን አልቻለም። አላቅም አልችልም፣ ንግግር አልችልም፣ ያመኛል።
አልችልም ንግግር አትፈታተነኝ እያሉ ነው እማማ ዝናሽ። እኔ ጡረታ ልቀበል ነው የመጣሁት። እንዴ እዛ ጠይቄ ጡረታ የሚሰጡትን እኔ ላይ ምንድን ነው እዚህ ቤተሰቦች የዛሬ ቪዲዮአችን ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየት ኮሜንት አድርጉልኝ። እዚህ ድረስ አይታችሁ ቪዲዮ ላይክ ያላረጋችሁ ሁላችሁም ላይክ አድርጉ። ሀሳብ አስተያየታችሁን በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ እስክንገናኝ ሰላም ጤናውን ይስጣችሁ። ቻው